ሰላም ጤና ይስጥልኝ። ዛሬ አንድ ድንቅ ታሪክ ይዤላችሁ ቀርቤያለሁ። ታሪኩ የሚጀምረው ጥንታዊቷ የኢትዮጵያ ምድር ላይ ነው። በፍትሃዊነቱ የሚታወቀው የንጉስ ነጃሺ ልብ በእንባ የረጠበውና የቀለጠው በምን ይሆን? መልሱ የሚገኘው ስለ አንዲት ሴት በተነገረው ታሪክ ውስጥ ነው። እሷም መሪም ትባላለች። መርየም አለይሃ ሰላም። የመጀመሪያው ስደት ሂጅራ። በመካ መከራ የጸናባቸው ሰሃባዎች ወደ ኢትዮጵያ ሲሰደዱ ስደተኞችን ቁረይሾች ንጉሱ አሳልፎ እንዲሰጧቸው በወርቅና በብዙ ስጦታዎች ሊደልሏቸው ቢሞክሩም ፍትሃዊው ንጉስ ነጃሺ ግን እንዲህ በማለት በቁርጠኝነት መለሱላቸው። ፈጣሪ ንግስናዬን ሊመልስልኝ ከእኔ ግቡ አልተቀበለም፣ እኔም በዚህ ጉዳይ ላይ ግቡ አልቀበልም አለ። ነጃሺ ግን ሁለቱንም ወገን ሳይሰማ ውሳኔ አልሰጠም። ጃፈር አቢ ጣሊብ በንጉሱ ፊት ቆሞ ስለ መርየም አለይሃ ሰላም የሚናገሩትን የቁርአን አንቀጾች መቅራት ጀመረ። መርየም አለይሃ ሰላም በንጽህና በጽናቷ በፈጣሪ ዘንድ ያላትን ክብር ሲሰማ ንጉሱ እንባቸውን መቆጣጠር አልቻሉም። ነጃሺ መሬት ላይ መስመር አስመረው እንዲህ አሉ። እናንተ የመጣችሁበት እውነተኛና እኛ የምናውቀው እውነት ከዚች መስመር አይበልጥም አሉ። የታሪክ ነጃሺ ልብ ብቻ ሳይሆን የሁሉም ሰው ቀልብ ገዛ። መርየም በሁላችንም ዘንድ ያላትን ክብር የሚያሳይ ትልቅ የታሪክ ምዕራፍ ሆነ። ይህ ታሪክ ዛሬም ድረስ ለሁላችንም ትልቅ ትምህርት ነው። የመርየም አለይሃ ሰላም በንጽህናዋ በጽናቷ ለዓለም አርአያ ሆና ትኖራለች። እናንተስ ስለዚህ ታሪክ ምን ትላላችሁ? አስተያየታችሁን በኮሜንት ላይ አስፍሩልኝ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ።